ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ለሳቱ ያዘጋጀናችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃን ነኝ። አብራችሁን ቆዩ። በአረንጓዴ አሻራ የሚተከሉ ችግኞች በምርምር ስራ የተደገፉና ዘርፈ ብዙ ጥቅም የሚያስገኙ እንዲሆኑ እየሰራ መሆኑን በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የግብርና ምርምር ኢንስቲትዩት ገለጸ። የቦንጋ ግብርና ምርምር ማዕከል ሰራተኞች ከኢንስቲትዩቱና ከተርጫ ማዕከል ማኔጅመንት አባላት ጋር በመሆን በዴቻ ወረዳ ሞዲዮ ጎንበራ ቀበሌ የችግኝ ተከላ መርሃ ግብር አካሂደዋል። ዘገባው የባልደረባችን አማኑኤል ኃይሌ ነው፣ እንደሚከተለው ይቀርባል። በችግኝ ተከላ መርሃ ግብር መልእክታቸውን ያስተላለፉት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የግብርና ምርምር ኢንስቲትዩት ዋና ዳይሬክተር አቶ አማኑኤል አለሙ በአገሪቱ የተጀመረውን የአረንጓዴ አሻራ እንቅስቃሴና የኢንስቲትዩቱን የምርምር ስራ በማጣመር ዘርፈ ብዙ ጠቀሜታ ያላቸው ችግኞች በክልሉ በሚገኙ ማዕከላት አዘጋጅነት የተተከለ መሆኑን ተናግረዋል። ኢንስቲትዩቱ እንግዲህ እንደ ተቋም እነዚህን ተግባራቶች የማስተባበር ኃላፊነት ነው ያለው። ከዛ በመውረድ ያው ሁለት ማዕከላቶችን በማስተባበር ለሁለቱ ማዕከላቶች የሚቀርቡትን ችግሮችን የሚፈቱ የምርምር ንድፈ ሀሳቦችን አጽድቆ የመከታተልና የማሰራት ማንዴት ነው ያለው። በዚህ መነሻ ያው ካለው ማዕከል አንዱ ቦንጋ ማዕከል ነው። ቀጥሎ ተርጫ ማዕከል አዲስ የተከፈተ ነው። ሁለቱም ላይ መሰረታዊ የምርምር ስራዎች በዋናነት እየተሰሩ ይገኛሉ። አጋጣሚ ሆኖ የቦንጋ ግብርና ምርምር ማዕከል ቀደም ሲል ከደቡብ የተደራጀ ስለሆነ በጣም የተለያዩ የተደራጁ የምርምር ማዕከላት ኒውስ ጣቢያዎች አሉት። በነዛ ኒውስ ጣቢያዎች ላይ በአርሶ አደር ማሳ ላይ በርካታ በተለያዩ ተቋማቶች ላይ በርካታ የምርምር ተግባራቶችን ቅድም ባልኳቸው ዘርፎች እያወረድን ያለንበት ሁኔታ ነው ያለው። ዳይሬክተሩ አክለውም የቦንጋ ግብርና ምርምር ማዕከል ሰራተኞች በሞዲዮ ጎንበራ ቀበሌ ላዘጋጁት የችግኝ ተከላ መርሃ ግብርና በተቋማቸው ቅጥር ግቢ የምግብ ዋስትናን ከማረጋገጥ አኳያ እያሳዩ ላሉት ጠንካራ የስራ ባህል አመስግነው ይህም ተጠናክሮ መቀጠል እንዳለበት አመላክተዋል። ከስራ ባህልም አንጻር በርካታ የስራ ባህሎችን እንደ ኢንስቲትዩት እንደ ማዕከል መቀየር የቻልንበት ቀደም ሲል ተመራማሪው ብቻ ስራ የሚሰራ ተደርጎ ነው የሚታሰበው። ግን አሁን አስተዳደር ሰራተኛው በዘርፉ መስራት በሚችለው አካል ስለሆነ የተመራማሪን ልምድ ከመውሰድ አንጻር በተመራማሪ እየተደገፉ የተለያዩ ስራዎችን በማዕከላት ግቢ ውስጥ እያመረቱ በርካሽ በቀላል ዋጋ የነሱ ኑሮ እንዲደገፉ እየተደረገ ያለበት ነገር በጣም እጅግ አበረታች የሚያነሳሳቸው ሆኖ ነው የተገኘው። በዚህ መነሻ የዛሬውን አስመልክቶ እንግዲህ እንደምታዩት የቦንጋ ግብርና ምርምር ማዕከል አለ ከሚባለው ትልቅ ኒውስ ማዕከል የሞዲዮ ነው። ሞዲዮ ላይ በርካታ ስራዎች አሉ። አንደኛ ቅድም ያልኳቸው የዘረመል ጥናቶች የሚደረጉበት፣ የሙዝ ማቀያዎች፣ የሙዝ ብዜቶች የሚሰራበት ጊዜ ስለሌለን እንጂ ዙሪያን ማየት የምንችልባቸው ብዙ በርካታ ስራዎች አሉ። የበቆሎ ብዜት የምናባዛበት ከዛም ባለፈ በተለይ የክልሉን የቡና የዘር ፍላጎት መመለስ ስላለብን በተለይ መነሻ ዘር ላይ የተለያዩ ምርታማ የሆኑ የተመረጡ የቡና ዘሮችን ከተጠኑት እኛም ከኛ ካወጣ ነው እዚሁ በችግኝ ጣቢያ አደራጅተን ወደ ማህበረሰቡ ለማውረድ የዘር ምንጭ ለመሆን እንዳያችሁት እዚህ አምና የተጀመረ ነው። በቦንጋ ግብርና ምርምር ማዕከል ስር ከሚገኙ ንዑስ ማዕከላት አንዱ በሆነው ሞዲዮ ጎንበራ ላይ በርካታ የግብርና ምርምር ስራዎች መኖራቸውን የገለጹት የማዕከሉ ዋና ዳይሬክተር አቶ ዘላለም አባተ በማዕከሉ ትኩረት ከተሰጣቸው አንዱ ቡና መሆኑን ተናግረዋል። ቦንጋ ግብርና ምርምር ማዕከል ወደ 5 የሚሆኑ የምርምር ንዑስ ጣቢያዎች አሉ። ከነዚህም ወደ ቤንች ሸኮ ዞን ውስጥ ቨርጂና ኦቶዋ፣ እንደ ከፋ ዞን ደግሞ አላርገጣ ንዑስ ጣቢያ፣ ሞዲዮ እንደዚሁም ደግሞ ጎጀብ ናቸውና ዛሬ እዚህ የምንገኘው አንደኛ ንዑስ ጣቢያ በሆነው በሞዲዮ ምርምር ንዑስ ጣቢያ ነው ያለውና እዚህ ሞዲዮ ላይ በብዛት የምንሰራቸው አንደኛ የብዛት ስራዎችን እየሰራን ነው። ሁለተኛ ደግሞ ከቡና ጋር ተያይዞ የተለያየ የቡና ዘረመሎችን ለሀገሪቱ ለማበርከት የቡና ዘረመሎች እዚህ ቴስት የሚደረጉበት ሳይት ነው። ሌላኛው ደግሞ ምንድነው የቡና ኦርቻርድ ወይም ጥራት ያለው የቡና ዘር ለአባጂ ወይም ለአርሶ አደሮ ለማቅረብ እየተሰራ ያለበት ነገር ነው። ከዚህ ጋር ተያይዞ አንደኛ እንደ አረንጓዴ አሻራ ይዘን ስንሄድ ምንድነው አገርና ልብሳ ስንል በባዶ ወይም ዱዋል ፐርፐዝ በሆኑ ወይም በሚሆኑ ነገሮች ነው ማልበስ ያለብን። ስለዚህ ከዚህ ውስጥ አንዱ ደግሞ ምንድነው እኛ የመረጥነው ኮምፖነንት ቡና ነው ማለት ነው። ከዚህ ቀደም የተተከሉ ችግኞች ሙሉ በሙሉ እንዲጸድቁ ተገቢ ክትትል በመደረጉ ጥሩ ደረጃ ላይ መገኘታቸውን ያነሱት አቶ ዘላለም አባተ አሁንም ውጤታማ ለማድረግ የሚሰራ መሆኑን ገልጸዋል።
መንግስት ለጀመራቸው የልማት ሰላምና መልካም አስተዳደር ስርዓት ግንባታ ተግባራት ውጤታማነት የታማኝ ግብር ከፋይ ማህበረሰብ አስተዋጽኦ የጎላ መሆኑ ተጠቆመ። የካፋ ዞን የ2018 የደረጃ ሐመርሃ ግብር ከፋዮች የግብር አሰባሰብ ንቅናቄ በአውራዳ ከተማ አስተዳደርም ተካሂዷል። ዘገባ የባልደረባችን ሀብታሙ ወልደስላሴ ነው። ምረት ማሞ ንቅናቄውን ያስጀመሩት የካፋ ዞን የመንግስት ረዳት ተጠሪ አቶ ታከለ ታምሩም ግብር ከፋዮቹ ግብርን በታማኝነትና በወቅቱ የመክፈል ግዴታቸውን እንዲወጡ ማሳስበዋል። ከፍተኛ ሀብት የሚጠይቁ የልማት ጥያቄዎች እያደጉ መምጣታቸውን ረዳት የመንግስት ተጠሪው ጠቁመዋል። የህብረተሰቡን የልማት ፍላጎትን የሚመጥን ሀብት የመሰብሰብ ግብ ለማሳካት ግብር ከፋዮቹ ማህበረሰብ የዜግነት ግዴታቸውን በታማኝነት ሲወጡ ነው ያሉት የመንግስት ረዳት ተጠሪው ግብር ከፋዮቹ የሀገር ልማት ለማፋጠን በሚደረገው ርብርብ የድርሻቸውን እንዲወጡም ጥሪ አቅርበዋል። ገቢ የመሰብሰብ አማራጮችን አሟጦ መጠቀም ያስፈልጋል ያሉት አቶ ታከለ ታምሩም በየደረጃው የሚገኙ አመራርና ባለሙያዎች የግብር አሰባሰብ ስራን ውጤታማ ለማድረግ ተቀናጅተው እንዲረባረቡና በአጭር ቀናት የሚጠበቅባቸውን ግብር መክፈል እንዳለባቸው አሳስበዋል። የአውራዳ ከተማን ለማሳደግና የህብረተሰቡን ተጠቃሚነት ለማረጋገጥ የተጀመሩ እንቅስቃሴዎችን ከዳር ለማድረስ የገቢ አማራጮችን በመለየት ሀብት የማሰባሰብ ስራ ትኩረት እንደሚሰጥበት የገለጹት ደግሞ የከተማ አስተዳደሩ ከንቲባ አቶ ታረቀኝ ኃይሌ ናቸው። ይህንን ግብ ለማሳካት በየደረጃው የሚገኙ ባለድርሻ አካላት እንዲረባረቡም ጥሪ አቅርበዋል። ግብርን በታማኝነትና በወቅቱ በመክፈል የተጣለባቸውን ግዴታ እንዲወጡ አስተያየታቸውን የሰጡት ግብር ከፋዮቹ ናቸው። በከተማ ግብርና ዘርፍ የምግብ ዋስትናን ማረጋገጥ የሚያስችሉ ተግባራት ላይ በትኩረት እየሰራ መሆኑን የሺሺንዳ ከተማ አስተዳደር ማህበራዊ ክላስተር ጽህፈት ቤት አስታወቀ። ከተማ አስተዳደሩ በኩታ ሾራ ቀበሌ የአርሶ አደሮች ማሰልጠኛ ማዕከል ተምሳሌት የሚሆኑ ተግባራት የተከናወኑ መሆኑም ተመላክቷል። ዘገባ የባልደረባችን ሳሙኤል ቆጭቶ ነው፣ እንደሚከተለው ይቀርባል። ሺሺንዳ ከተማ አስተዳደር በሁሉም ዘርፎች የህዝብን ተጠቃሚነት ለማረጋገጥ ዘርፈ ብዙ ተግባራትን እያከናወነ ይገኛል። ከነዚህም ዘርፎች መካከል የግብርናው ዘርፍ አንዱ ነው። ይህንን መነሻ በማድረግ ከተማ አስተዳደሩ የከተማው አርሶ አደሮች ኑሯቸው እንዲሻሻልና የምግብ ዋስትና እንዲረጋገጥ የግንዛቤ ማስጨበጫ ስራዎችን ከመስራት ባሻገር ለሰርቶ ማሳያ የሚሆን ከ3.5 ሄክታር በላይ መሬት ላይ ዘርፈ ብዙ ጠቀሜታ ያላቸውን ምርቶች እያለማ መሆኑን የከተማ አስተዳደር ማህበራዊ ክላስተር ጽህፈት ቤት ምክትል ተወካይ ኃላፊ አቶ ፍጹም ታሪኩ ተናግረዋል። በከተማችን ውስጥ ለመጀመሪያ ጊዜ ወይም የመጀመሪያ ነው ማለት እንችላለን በመንግስት ስር ያለው ኤፍቲሲ ወይም የአርሶ አደሮች ማሰልጠኛ ተቋም የምንለው ከዚህ ቀደም በሺሾንዴ ወረዳ ሲተዳደር ነበረ። ነገር ግን ይዞታው በከተማ አስተዳደሩ ነበረ። በክቡር ከንቲባችን ጥረት ይህ ቦታ ወደ ከተማ አስተዳደሩ ተመልሶ ለአርሶ አደሮቻችን ማስተማሪያ እንዲሆን ዘንድ ሀሳብ አመንጭነት ወደ ስራ የተገባበት ቦታ ነው። በአጠቃላይ ቦታውንም እንደተመለከታችሁት ወደ 3 ሄክታር የሚጠጋ መሬት ነው ያለው። ይህ የአርሶ አደሮች ማሰልጠኛ ተቋም በከተማው ኢንተርፕራይዝ ግብርናና ህብረት ስራ ጽህፈት ቤት እንዲመራ ተደርጎ እየተሰራ ነው ያሉት ተወካይ ኃላፊው ተቋሙ የአርሶ አደሮችን ምግብ ዋስትና ለማረጋገጥ ትልቅ ሚና እንዳለው አንስተዋል። የከተማ ግብርና ህብረት ስራ ኢንተርፕራይዝ የሚባል ጽህፈት ቤት አለ። በእነሱ ጽህፈት ቤት አማካይነት ያ ቦታ እንዲለማና አንደኛ ማስተማሪያ፣ ሁለተኛ የምግብ ዋስትናን ከማረጋገጥ አንጻር ፋይዳው የጎላ ነው። በዛም ቦታ ውስጥ ብዙ ነገሮች መስራት ይቻላል። አንደኛ ንብ የማነብ ስራ እየተሰራ ነው ያለ። ጎን ለጎን ላይ በቆሎ በሙሉ ፓኬጅ ቴክኖሎጂ ተጠቅሞ የተዘራበት ሁኔታ ነው ያየ ነው። እነዚህ ሁሉ ይበል የሚያስብሉ ስራዎች ናቸው። የሺሺንዳ ከተማ አስተዳደር ግብርና ባለሙያ አቶ ታደለ ተስፋዬ በበኩላቸው በማሰልጠኛ ተቋሙ የተጀመሩ የልማት ስራዎች ውጤት እያስመዘገቡ መሆናቸውን ተናግረዋል። ባለሙያው አክለውም በተቋሙ የተለያዩ የሰብል አይነቶችን በማምረት ለሁሉም ማህበረሰብ ክፍሎች ማሳያና የጉብኝት ማዕከል ለማድረግ ትኩረት ሰጥቶ እየሰሩ መሆናቸውንም አመላክተዋል። እኛም በዚህ በበልግ ያው ያሉትን በቆሎም ሆነ ሌሎችንም ስራዎች ለመስራት አቅደን ነበር የገባ ነው። አሁን እዚህ 0.5 ሄክታር በቆሎ አልምተናል። እሱም በሙሉ ፓኬጅ ነው። የተሻለ ውጤት እያየን ነው። ከዚህ በኋላም ደግሞ የቀሩትን እቅድ አቅደን የመኸር ስራዎችን በአትክልትም በንብ እርባታም በተለያዩ መኖችን ራሱ ማባዣ ጣቢያ አድርገን ለአርሶ አደር ጥሩ ማሳያ ለማድረግ ነው የኛ ጥረታችን። አቅደንም የገባ ነው። በዛ ልክ ነው። ይሄ ሰርቶ ማሳያ በተለየ ሁኔታ በካቢኔ ውሳኔና በእኛም በባለሙያ ያው በአመራሮች ራሱ ሁሌ እየመጡ እኛን እየደገፉ በገንዘብም ሆነ በሌሎች ማቴሪያል እየደገፉ ነው ያሉት። እነዚህን ደግሞ ደህና አድርገን ሰርተን ለወጣቱም ሆነ ለአርሶ አደሩ ጥሩ ማሳያ ጥሩ ሰርቶ ማሳያ አድርገን የጉብኝት ማዕከል ሁሉ ለማድረግ ተነሳስተን እቅድ ይዘን የተነሳን ነው የሚሆነው።
ከዚህ በኋላ ግን ያሉትን አራቱም ቀጠና ያሉትን አርሶ አደሮችንም ሆነ አመራሮችን የጉብኝት ማዕከል አድርገን አስጎብኝተን ለማሳየት ነው እኛ የተነሳሳ ነው። አርሶ አደሮች ያሏቸውን ውስን መሬቶች በመጠቀም ምርትና ምርታማነታቸውን እንዲሁም የምግብ ዋስትናን ማረጋገጥ እንዳለባቸው የከተማ አስተዳደር ማህበራዊና ክላስተር ጽህፈት ቤት ምክትል ተወካይ ኃላፊ አቶ ፍጹም ታሪኩ አሳስበዋል። አርሶ አደሮቻችን ያለውን የከተማ ውስን መሬትን ተጠቅመው እንዲያለሙ ከተረጅነት እንዲላቀቁ የምግብ ዋስትና መረጋገጥ አለበት። በተለያዩ ዘርፎች በሌማት ትሩፋት ምግብን ከጓሮዬ የሚሉ ኢኒሼቲቮች ከላይ ከክቡር ጠቅላይ ሚኒስትር ጀምሮ ታች ሲወርዱ የነበሩ አሉ። እነዚህንም የከተማ አስተዳደራችን ህዝብ አርሶ አደሮች በማስፋፊያ የገቡት ሲተገብሩ ነበር። አሁንም ቢሆን ይህንን ያለውን ውስን መሬት በአግባቡ በመጠቀም በቴክኖሎጂ በመታገዝ አምርተው የምግብ ዋስትና ሁሌ ሮሮ ሁሌ ከጩኸት ባሻገር ያለንን ትንሽ መሬት ከተጠቀምን ብዙ ነገር መስራት እንደምንችል ነው የሚያሳየው። ተማሪዎች የእረፍት ጊዜያቸውን ውጤታማ በሆነ ተግባር ላይ ማሳለፍ እንዳለባቸውና የሚመለከታቸው ሁሉ ሊደግፋቸው እንደሚገባ ተገለጸ። የቦንጋ ግራዝማች ጳውሎስ ሁለተኛ ደረጃ ትምህርት ቤት የ2017 የትምህርት ዘመን ማጠቃለያ መርሃ ግብር አካሂዷል። አንተነህ ፍቃዱ ተጨማሪ ያለው የ2017 ዓመተ ምህረት የትምህርት ዘመን እየተጠቃለለ ይገኛል። በዚህ መሰረት ትምህርት ቤቶችም የመዝጊያ እና የማጠቃለያ ፕሮግራም እያካሄዱ ይገኛሉ። በቦንጋ ከተማ አስተዳደር ውስጥ የሚገኘው የግራዝማች ጳውሎስ ሁለተኛ ደረጃ ትምህርት ቤት የ2017 ዓመተ ምህረት የትምህርት ዘመን ማጠቃለያ ፕሮግራም አካሂዷል። የግራዝማች ሁለተኛ ደረጃ ትምህርት ቤት አንጋፋ ትምህርት ቤት እንደመሆኑ መጠን አሁን ውጤት ከሁለት ዓመት ወዲህ በጣም የተሻሻለ ዩኒቨርሲቲ ላይ የኔም ልጅ አንድ በዚህ በ2016 ዩኒቨርሲቲ ገብተዋል። አሁንም ወደ 10 ያለው ወደ 11 ለማለፍ በደህና ውጤት አሁን ያልፋል። ግራዝማች ጳውሎስ ትምህርት ቤት እኔ 2 ተማሪ ነው ያስተማርኩት። አንዷ አሁን ዩኒቨርሲቲ ያለች፣ ሁለተኛዋም አሁን የደረጃ ተማሪ ነች እና እኔ የምወደው ትምህርት ቤት ነው፣ ማከብረው ትምህርት ቤት ነው። እንደዛ ልክ ደግሞ ተማሪዎች ወጣ የሚሉ ተማሪዎችም አሉ። በዛ ልክ ደግሞ ትምህርታቸውን ቆንጥጠው የሚይዙት ተማሪዎች አሉ እና ትምህርት ቤቱ ጥሩ መምህራን ያለበት ነው። ልጆችንም ስላስተማርኩት ነው። በአመቱ ተመዘገበው ተማሪ 88.8% ተማሪ ነው የቅድ ክንውን ያሳካ ነው። ያው ወደ 12 የሚጠጋ ተማሪ ሳይመዘገብ ቀርቷል። ያው ከዛ ተማሪ ውስጥ በጥቅሉ ትምህርቱን ያቋረጠ ተማሪ አለ። 126 ተማሪዎች ወይም 13% ተማሪ ከትምህርት ገበታው አቋርጦብናል። ከዚህ ውጪ ያው ይሄ ተማሪ ሲወጣ 849 ተማሪዎች ትምህርታቸውን አጠናቀዋል ወይም የአመቱን ትምህርት ጨርሶ ዛሬ ሰርቲፊኬት ይወስዳሉ። ከዚህ ውስጥ ያው ያለፈና የደገመ ተማሪ ጋር ስንሄድ 533 ተማሪ ያው 12ኛ 123 ተማሪው የ12ኛ ሀገር አቀፍ ፈተና ወስዶ ያው ውጤት ይጠበቃል። ከዛ ውጪ ከ9 እስከ 11ኛ ክፍል ካሉት ከተቀመጡ ተማሪዎች ውስጥ 533 ተማሪ ወደ ቀጣይ ክፍል የተዛወረ ሲሆን 193 ተማሪዎች ባሉበት ደግሞ አሉ ማለት ነው። በቦንጋ ከተማ 2017 ላይ እጅግ በርካታ የሆኑ የትምህርት ስራዎች ተሰርተዋል። ከትምህርት ሴክተሩ ጀምሮ አጠቃላይ የከተማ አመራሩ ከፓርቲ አጠቃላይ ለትምህርት ሴክተር የተሰጠው ትኩረት እጅግ በጣም የተሻለ ነው። በዛ ልክ ደግሞ ትምህርት ቤቶች ላይም የነበረው ለትምህርት ስራ የነበረው ተነሳሽነት የመምህራን የትምህርት ቤት ርዕሳነ መምህራን ሱፐርቫይዘሮች እጅግ በጣም የተሻለ ነውና በፊት ከነበረው ላይ ቲቶሪያል በልዩ ሁኔታ ለ6 ለ8 ለ12 ክፍል የተሰጠ ነው። በተጨማሪ ደግሞ ሌሎች ከነዚህ ውጭ ለሆኑ ቲቶሪያል ድጋፍ እጅግ በጣም በተሻለ ሁኔታ ነው እንደ ከተማ አስተዳደር የተሰጠ የነበረው። እኛም ቅዳሜ እኔ በግሌ ሁለተኛ ደረጃዎች ላይ እንዞራለን የቲቶሪያል ስርዓቱን ለማየት ማለት ነው። 12ኞችን ለማየት በምንዞርበት ጊዜ እግረ መንገድ ኤሌመንተሪ አንድ ደረጃዎች ላይ እንወርዳለንና ትኩረት ሰጥተው ፕሮግራም አውጥተው
ልክ እንደ መደበኛ ከሰኞ እስከ አርብ እንደሚሰጠው ቅዳሜ መደበኛ ፕሮግራም አውጥቶ ቱቶሪያል የሚሰጡ እጅግ በጣም የሚመሰገኑ ትምህርት ቤቶች አሉና በጣም የተሻለ ስራ ነው ዘንድሮ እየተሰራ ያለው። ተማሪዎች የእረፍት ጊዜያቸውን አልባሌ ቦታ ማሳለፍ የለባቸውም ሲሉ የግራዝማች ጳውሎስ ሁለተኛ ደረጃ ትምህርት ቤት የተማሪ ወላጆች ተናግረዋል። ተማሪ ክረምቱን በተመጻሕፍት እያጠና ቤትም ለወላጆቻችን ለወላጆ እየረዳ በጎ አድራጎት እየሰራ እንዲያሳልፍ ሁለቱን ወር ስራ እንዳይፈታ ለወላጅም ለመንግስትም በጎ አድራጎት ስራ ካለ እየሰራ እንዲያሳልፍ የኔ ፍላጎት ይሄ ነው። ሁሉም ተማሪዎች ያው እንደ በፊቱ አይደለም፣ ዝም ብሎ ሄዶ መወጣትም ስለሌለ ጊዜ ቴክኖሎጂ ነው። ትምህርት ቤት መጥቶ ባይማሩም በየቤታቸው ቴሌቪዥን አለ፣ ስልክ አለ፣ የተለያዩ ሚዲያዎች አሉ፣ በዩቲዩብ አለ፣ በተለያየ እንትኖች ቴክኖሎጂ ዘርፍ ስላለ እነዚህን ተጠቅሞ የተማሩ ቤተሰብ ያሉ ልጆችም አሉ። እነሱም በሆኑ ተከታትሎም ተማሪዎች ቤተሰቦቻቸውንም ጠይቆ ክረምት ማለት ወይም ትምህርት ዝግ የሚሆንበት ማለት ለቀጣይ የትምህርት ጊዜ ተማሪዎች ራሳቸው የሚያዘጋጁበት፣ ወላጅ ለተማሪዎቻቸው ለልጆቻቸው ግብዓት የሚያሟሉበት፣ ተማሪዎች የተሻለ አቅም ፈጥረው በአዲስ መንፈስ ትምህርት እንዲጀምሩ እንጂ ትምህርት እረፍት የለው። ስለዚህ አሁን ባለው ስርዓት ደግሞ ክረምት ከትምህርት ጊዜ ውጪ አይደለም። ያው የሚመዘን ቀጣይ ክፍል መሻገር ፈተና የሚባል ነገር እንትን የሚለው እንጂ የተለያዩ የተማሪዎች እውቀት የሚጨብጡባቸው እድሎች አሉ። አንደኛ ቦንጋ መምህራን ትምህርት ኮሌጅ ቦንጋ ትምህርት ኮሌጅ እኛ ጋር አንድ ማዕከል አድርጎ በተመጣጣኝ ክፍያ ወላጅ ተማሪዎቻቸውን በተፈጥሮ ሳይንስ በቋንቋ ላይ ድጋፍ እንዲያደርጉ ከኛ ጋር ተነጋግሮ ዛሬ ማስታወቂያ ተሰርቷል። እንደዚሁ እንግሊዘኛ ላይ አንድ ድርጅት መጥቶ ይሄን ስራ ይሰራል። ስለዚህ ከዛ ውጪ የመጻሕፍት ፕሮግራም አውጥተን እናሰራጫለን። ያንን እያነበበ ለቀጣይ የተሻለ ውጤታማ ለመሆን ራሱን አዘጋጅቶ መመጣበት እንጂ እንዲሁ አልባለ ቦታ መውልበት ስላልሆነ እንዲህ አይነት ፕሮግራሞች ስላሉ ያው ይህንን ፕሮግራም የሚከታተሉ ወላጆችም ተማሪዎችም ራሳቸው ለቀጣይ ውጤታማነት በዚህ በክረምቱ በደንብ አድርገው ይዘጋጃሉ ብለን ተስፋ እናደርጋለን። እንዲዘጋጁ መልእክት ማስተላለፍ ፈልጋለሁ። ተማሪዎች ወደ ቤት በሚሄዱበት ሰዓት ክረምቱን መባከን የለባቸውም። ስለዚህ በጎ ፈቃደኞችን እንደ ከተማኛ ማስታወቂያ እናወጣለን። አጋጣሚ ሆኖ የአቅም ግንባታ ስልጠና አብዛኛው መምህር ይገባል። የአቅም ግንባታ ስልጠና ከስፖርት አማርኛና ከልዩ ፍላጎት መምህር ውጪ አብዛኛው መምህር ወደ አቅም ግንባታ ስልጠና ይገባል። ከዛ የተረፉ መምህራን በጎ ፈቃደኞች እናስተምራለን የሚሉ መምህራን ካሉ እንደ ከተማ እኔ ቃል የምገባው ሰርቲፊኬት እንሰጣለን። ሰርቲፊኬት ማለት ለተለያዩ ውድድሮች ለተለያዩ ድጋፎች የሚያደርግ ነውና ያንን ማስታወቂያ አውጥተን በበጎ ፈቃድ እንዲማሩ እናደርጋለን። ከተለያየ ቦታ ደግሞ አሁን አንድ የእንግሊዘኛ ካምፓኒ መጥቶ ተማሪዎችን ሮብና ሐሙስ እንግሊዘኛ ለመስጠት ማስታወቂያ ቀደም ወላጅ መሀል ላይ ሰጥቷል። ያንን እየሰሩ ነውና እዛ ላይ ተማሪዎች አልባሌ ቦታ እንዳይውሉ ከፍተኛ ድጋፍ አድርገው ተማሪዎች ትምህርት ቤት እንዲመጡ እንዲያደርጉና ቦንጋ ትምህርት ኮሌጅም እንዲሁ በማህበረሰብ አገልግሎት የሚሰጠው የትምህርት ድጋፍ አለ ማስታወቂያ አውጥቷል። እነዚህን ጨማምረን ብዙ ስራዎችን ክረምት ላይ እንሰራለን ብለን እናቅዳለን። የመዝጊያና የማጠቃለያ ፕሮግራም ላይ የቦንጋ ከተማ አስተዳደር ትምህርት ጽሕፈት ቤት ኃላፊ ወይዘሮ ውቢት ኃይለ ሚካኤል፣ የተማሪ ወላጆች እና ጥሪ የተደረገላቸው እንግዶች ተገኝተዋል። ባህላዊና ማህበራዊ ፍርድ ቤቶች ስራ መጀመራቸው ፍርድ ቤት ላይ የነበረውን ጫና መቀነሱን የሺሺንዳ ከተማ የመጀመሪያ ደረጃ ፍርድ ቤት አስታወቀ። ባለፉት 3 ወራት 176 መዝገቦች ለባህላዊና ማህበራዊ ፍርድ ቤቶች ቀርበው ውሳኔ ማግኘታቸው ተገልጿል። ዘገባ የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ነው። ቤተልሔም መምሩ ታቀርባለች። የሺሺንዳ ከተማ አስተዳደር ፍርድ ቤት ፕሬዝዳንት አቶ መብራቱ ምሩ እንደገለጹት የሚቀርቡ መዝገቦች ላይ ውሳኔ በመስጠት የተገልጋዩ ማህበረሰብ ፍላጎት ለማሟላት እየተሰራ ነው ብለዋል። በፍርድ ቤቱ ከዚህ ቀደም የሚቀርቡ መዝገቦች ቁጥራቸው ከፍተኛ መሆኑ በስራ ላይ ጫና ይፈጥር እንደነበር ገልጸዋል። አቶ መብራቱ አክለው ከቅርብ ጊዜ ወዲህ ባህላዊና ማህበራዊ ፍርድ ቤቶች ተደራጅተው ወደ ስራ መግባታቸው የስራ ጫናን ቀንሷል ብለዋል። ባለፉት 3 ወራት 176 መዝገቦች ለእነኚህ ፍርድ ቤቶች ቀርበው ውሳኔ ማግኘታቸውንም ጠቁመዋል። በከተማው የባህላዊ ፍርድ ቤት ሰብሳቢ አቶ ከበደ ወልደ ሚካኤል ኃላፊነት ተሰጥቷቸው ወደ ስራ ከገቡ ወዲህ ከአካባቢው የሚቀርብላቸውን ጉዳዮች በማየት አብዛኞቹን በእርቅ እየፈቱ መቆየታቸውን ተናግረዋል። በዚህ ጉዳይ ላይ አስተያየታቸውን ከሰጡት መካከል አቶ ከሩ በዛቢና አቶ አትርሴ ወልደ በበኩላቸው
ባህላዊና ማህበራዊ ፍርድ ቤቶች ስራቸውን የጀመሩት በቅርብ ጊዜ ቢሆንም እየሰጡ ያሉት አገልግሎት አስደሳች ነው ብለዋል። በተለይም አብዛኞቹ መዝገቦች እውነተኛ ፍትህን ከማረጋገጥ ባለፈ በእርቅ መጠናቀቃቸው የማህበረሰቡን አንድነት ከማጠናከር አንጻር ከፍተኛ ሚና እየተወጣ እንደሚገኝ ገልጸዋል። የተከበራችሁ ተመልካቾቻችን ከከፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብራችሁ ቆይታ አደረግኩ። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል መልካም ጊዜ